በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቤተ ክርስቲያን ጸሎት ይድረስ ለቅድስት ሥላሴ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን። ይድረስ ለአብ ለወልድ ለመንፈስ ቅዱስ ሦስት አካል ሦስት ስም አንድ መለኮት አንድ አገዛዝ አንድ እግዚአብሔር ለሆኑ ለቅድስት ሥላሴ ሰማዩን ምድሩን የሚታየውና የማይታየውን አዳምን በአምሳሉ ለፈጠረ አዳምም በሳተ ጊዜ ከሦስቱ ቅዱስ አንዱ እግዚአብሔር ወልድ ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ፍጹም ሰው ፍጹም አምላክ ወልደ አብ ወልደ ማርያም በተዋሕዶ ለከበረው ለአልፋና ኦሜጋ የነበር ያለ የሚኖር ሁሉም በእጁ ለፈጠረ ዓለምን በደሙ ያዳነ የጌቶች ጌታ የንጉሶች ንጉሥ የአማልክት አምላክ ለኢየሱስ ክርስቶስ ለመድኃኔ ዓለም እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከጥንት ጀምሮ በሥላሴ አንድነትና ሦስትነትን የማስተምር አብ አባት ወልድ ልጁ መንፈስ ቅዱስ ሕይወት ብዬ የምናገር መላእክትን ሰማይና ምድሩን እንስሳቱን የሚበሩትን በደረት የሚሳቡትን የማይታየውንና የሚታየውን ሁሉ በቃሉ የፈጠረ ለሁሉም የሚያስፈልጋቸውን ምግብ የሚጠጣ ውሃ ያዘጋጀ አዳምን በእጁ የሠራ መሆኑን የሚመሰክር የአዳምንም ስህተት በደል ተሸክሞ ለአዳም ካሳ ሆኖ እግሮቹ ተቸነከሩ፣ እጆቹ ተቸነከሩ 6666 ጊዜ ሥጋው እስኪያልቅ ድረስ žiራፍን ተገረፈ። መስቀል ተሸክሞ ወደ ፊትና ወደ ኋላ እየጣሉ አንገላቱት። ፊቱን በጠፍጣፋ ድንጋይ መቱት። እንደ ወንጀለኛ በወንበዴ መካከል ሰቀሉት። ሞትን ድል ነሣ። አዳምን አዳነ፣ ወደ ቀደመ ክብሩ መለሰው። የገሃነም ደጆች የማይችሏትን ቅድስት ቤተ ክርስቲያን በደሙ መሠረታት። ታዲያ ለእኔ ለቅድስት ቤተ ክርስቲያን ይህ ሁሉ ሕማም የተከፈለባት ቤትህን ከተዋሕዶ ልጆችም ጋር ሐዘኑንም ደስታውንም እየተጋራሁ እያየው ለሺህ ዘመን አብሬያቸው ኖርኩኝ። በቀደሙ ዘመናት ከሰማይና ከምድር የከበሩ ገድላቸውና ትሩፋታቸው ለመስማት የሰው ጆሮ የሚከብደው፣ ለማየት መንፈሳዊ ዓይን የሚያስፈልገው፣ ለማሰብ የረቀቀ መንፈሳዊ ሕሊና የመንፈስ ቅዱስ እርዳታ የሚያሻው እንደ ሰማይ ከዋክብት የበዙ ልጆች ነበሩኝ። ያንተን ስም የሚጠሩ መወለድህን፣ መጠመቅህን፣ ሕማምህን፣ ሞትህን፣ ትንሣኤህን፣ ውለታህን፣ አባትነትህን እያሰቡ ለዘመናት ከልባቸው አንተን ወደው እኔንም አክብረው ቅዱሳን አባቶች፣ እናቶች፣ ደጋግ ታማኝ ለአንተና ለቤትህ ቅን ሕዝቦች አንተን የሚፈሩና የሚወዱ ደጋግ ነገሥታት ነበሩኝ። ስሜን ያስጠሩ እስከ ሞት ድረስ የታመኑ ሥራቸው ሕይወታቸው ዕጹብ ድንቅ የተባለላቸው ነበሩ። እስከ ዛሬ ሳስታውስ እኖራለሁ። እስከ ዘላለም ሥራቸውን አልረሳውም፣ በወርቅ ቀለም በሕይወት መዝገብ ተጽፏልና። ስለዚህ ጌታዬ ፈጣሪ አምላኬ ሆይ አንተ ያቆምከኝ የመሠረትከኝ በደምህ ያጸናኝ እኔ የተዋሕዶ ቤተ ክርስቲያን ጸሎቴን ስማኝ። ልመናዬን ቸል አትበል፣ ፊትህን አታዙርብኝ። እጄን ዘርግቼ እየለመንኩህ ነው። የልመናዬን ቃል ስማ፣ አድምጠኝ። ጸሎቴን ስማ። ተስፋዬ አንተ ነህ፣ ኃይሌም አንተ ነህ። መመኪያዬ፣ ጋሻዬ፣ ጉልበቴም አንተ ነህ። መጠለያዬ አንተ ነህ። የልመናዬን ቃል ጸሎቴን ስማ። ለምን ዝም ትላለህ? ለምን ቸል ትላለህ? ለምንስ ረሳኸኝ? የቀደመውን ነገር መልካሙን ዘመን አስብ፣ ደጉን ጊዜ ተመልከት፣ የአፌን ነገር ሰምተህ መልስ ስጠኝ ብላ አብዝታ አለቀሰች። ቅድስት እናትህ የምትመሰገንበት፣ ቅዱሳን መላእክት የሚጠብቋት፣ ቅዱሳት የሚከቧት፣ በቅዱሳት ስዕላት የተዋበች ቤትህን ብሶቴንና መከራዬን ስማ። ዛሬ የተዋሕዶ ልጆች ከእኔ እጅግ ርቀዋል፣ ልባቸው ሸፍቷል። ሁሉም በአፋቸው ይጠሩኛል፣ በእግራቸው ይመላለሳሉ። ብዙዎች ቤትህን ቤተ ክርስቲያንን አቃለሉ፣ አረከሱኝ። ድንቁርና በዛ፣ በገዛ የራሳቸው ሐሳብ ይሄዳሉ። ቃልህን አይሰሙም። ለምን ምን ችግር አለው ይላሉ። የዓለም ትምህርት አደነቆራቸው። ትምህርታቸው ጥፋት፣ ትምህርታቸው ጨለማ የለበሰ ሆነ። በከንቱ ጥበብ ተዋጡ። ደመናን ለመያዝ ይሮጣሉ።
የዓለምን ትምህርት ተምረው መንፈሳዊውን ረቂቁን የቤተ ክርስቲያንን ሥርዓቷን፣ ሕጓን፣ ትምህርቷን፣ ምስጢራቶቿን ሊመረምሩ አስበው ሊደርሱበት ገምተው ሊያገኙት አጥንተው መልስ ሊያገኙበት ተመራምረው ሊያገኙት ሞከሩ። ከዓይናቸው ጎን ያለውን ጆሮአቸውን ማየት የማይችሉ አንተን ሊመረምሩ ተነሱ። ቤተ ክርስቲያን ኋላ ቀር ናት። ሳይንስን ዝም ብላ ትቃወማለች። የብልጽግና ጠላት ናት። ሁሉን የሰይጣን ትላለች። ስልጣኔና አዲስ ነገርን ትቃወማለች። ከዘመኑ ጋር እየተጓዘች አይደለም። አርጅታለች፣ መታደስ አለባት አሉኝ። ጌታ ሆይ ምሁራንን የሚሉ ተመራምረው ጨረቃ ላይ ደረስን ብለው ያወራሉ። ነገር ግን ቤተ ክርስቲያን ውስጥ ያለውን ሀብትና ምስጢር አያውቁትም። ቤተ ክርስቲያን የእውቀት ጥግ፣ የድህነት መሠረት፣ የዘላለም መኖሪያ፣ ሰባቱ ሰማያትን፣ ምትሆን ዓለማት መርምራ የምታውቅ፣ የተሰወረውን የምትገልጥ፣ የማይታየውን የምታሳይ፣ ኃያል ገናና፣ በሰው አእምሮ የማትመረመር፣ ለሁሉም መልስ ያላት፣ ጥንት የነበረውን አሁን ያለውን ወደፊት የሚመጣውን የምታውቅ ቅድስት የቤተ ክርስቲያንን ናቁኝ፣ ጠላትም አደረጉኝ። የታመኑ አገልጋዮችህን አሳደዱ፣ እኔንም በሳት አቃጠሉኝ። አምላኬ ሆይ በኃጢአታችንና በትዕቢታችን ብዛት ያመጣህብንን መቅሰፍት ኮሮና ቫይረስን የዓለም ኃያላን መንግሥታትና የዓለም ጠቢባን ሊያቆሙት ቀርቶ ሊከላከሉት እንዳልቻሉ እየታወቀ ወደ ቤተ ክርስቲያን መጥተው ንስሐ ገብተው በአንድነት ሆነው ቢለምኑህ ማስቆም እየቻሉ በቤትህ የመሸጉ ጳጳሳትና ካህናት፣ ዲያቆናትና ሰባኪዎች ሁሉ የቅድስት ቤተ ክርስቲያንን መፍትሔ ገፍተው ቤትህን ዘግተው የመጣውን መቅሰፍት ለመከላከል በሳሙና ታጠቡ፣ ተራራቁ እያሉ ምእመኑን አጠፉት። የነ አቡነ ሀብተ ማርያም ቃል ኪዳን ተረሳ። የነ ሕፃኑ ቂርቆስ ቃል ኪዳን ተረሳ። የነ አቡነ አረጋዊ ቃል ኪዳን ተረሳ። አምላኬ ከእናት ጋር የምትመሰገንበትን ቅዳሴ ትርጉም ስላልገባቸው ረዘመ ይላሉ። አይገባንምና ካልገባን ምን ያደርግልናል ብለው ከራቁ ቆዩ። ጊዜያቸውን ለከንቱ ነገር ያጠፋሉ። ለሱባኤ፣ ለጸሎት፣ ለንግስ፣ ለመሳለም ይመጣሉ። እኔም ደስ ይለኛል። በጥምቀት መንገድ ጠርገው ምንጣፍ አንጥፈው ተሸክመው አገልግለዋል። በዚህም ደስ ብሎኛል። ግን ብዙዎች ሥራቸው የቆሸሸ ቅድስና የጎደላቸው ያልተሰበረ ልብ ይዘው ይመጣሉ። ቤትህን አይፈሩም፣ አንተንም አይፈሩም፣ አያፍሩህምም። ልባቸው የደነደነ የተጣመመ እንደ ልባቸው የሚጓዙ ሕግና ሥርዓትን የማያውቁ ቢያውቁም ቸልተኛና ግድ የለሾች ሆነዋል። ለቅጥር ግቤ ለጸበል ቦታዬ ክብር የላቸውም። ብዙ ናቸው ንስሐ ሳይገቡ ንጹሕ ሳይሆኑ ጸበሉን ይጠመቃሉ፣ ጸበሉንም ይጠጣሉ። ከነዊጋቸው ከነጥፍር ቀለማቸው ይጠመቃሉ። ከግቤ ውጭ እየተከራዩ የቤተ ክርስቲያንን ሕግና ሥርዓት አያከብሩም። ከዓመታት በፊት በሁሉም ገዳማትና አብያተ ክርስቲያናት ባሉ የጸበል ቦታዎች ሁሉ ቶሎ ቶሎ ነበር መፍትሔ የሚያገኙት። ሳይንገላቱ ከ3 እስከ 7 ቀን ነበር መልስ የሚያገኙት እና የሚድኑት። ዛሬ ግን የሚድን ጥቂት ነው። በየገዳማቱ ለዓመታት ቁጭ ይላሉ፣ ይንገላታሉ። ለቃለ እግዚአብሔር ግድ አይሰጣቸውም። የነገረ ቅዱሳን ነገር አይገባቸውም። ስለ እናትህ የሚያውቁት ቢኖር ማርያም ታማልዳለች የሚለውን ብቻ ነው። የመለኮት ማደሪያ፣ የብርሃን እናት እማ አምላክን፣ የፀሐይ መውጫ፣ የመድኃኒት እናት ቅዱሳን አባቶች ስለ እሷ በመንፈስ ቅዱስ ደርሰው ያልጨረሱላትን እመቤታችንን ለተጠማ ውሻ የምትራራዋን ሩሩሃን እማ አምላክን ፍቅሯና ክብሯ ብዙዎች አልገባቸውም። እርሷን መውደድና ማክበር የሚያስገኘውን ክብርና ሞገስ አላወቁትም። ጌታዬ ሕዝቡ እርስ በርስ ወንድም በወንድሙ ላይ፣ አባት በልጁ ላይ፣ ጓደኛው በጓደኛው ላይ በመተትና በጥንቆላ ተሳስሯል። ጠዋት ቤተ ክርስቲያን መጥተው ከሰዓት መተተኛና ጠንቋይ ባለዛር ቤት ይንከባለላሉ። መውጫ የሌለው እሳት ውስጥ ብዙዎች ገብተው ጥበብ ነው ይላሉ። እንደዚህ አድርገው በቤተ ክርስቲያን ከፊትህ ይቆማሉ። ደፋሮች በዝተዋል፣ ከሰይጣን ጋር ተዋደዋል። በገጠሩም በከተማውም ክርስቲያኑ በየፍርድ ቤቱ ተካሶ ገንዘባቸውን፣ ጊዜያቸውን ያጠፋሉ። ሁሉ ነገራቸው ስም ብቻ ነው። ብዙዎች ሲወለዱ ተጠምቀው ይሄዳሉ፣ ሲሞቱ ለቀብር ይመጣሉ። ይህ ሆነ ሥራቸው። የቅዱስ ቁርባንህን ምስጢር አልገባቸውም።
ክቡር ሥጋህንና ክቡር ደምህን አቃለሉት። ከመለኮት ጋር ሳያውቁት እያወቁትም ተጋጩ። በንቀት በትዕቢት ከነዘረኝነታቸው ያለ ቅድስና ተቀበሉ። ለመቀበልም በሰልፍ ይጣላሉ። ተቀብለው በየሀገሩ በየሰፈሩ ይዞራሉ። ለተቀበሉበት ልብስ ክብር እንኳን የላቸውም። በልማድ እንደ ልባቸው ይሄዳሉ። የተቀበሉትን አላወቁምና የብዙዎች ቁርባን ካፋቸው ይነጠቃል። ቅዱስ ቁርባን ሲወርድ ሁሉም አፍጠው ይመለከታሉ። በፍርሃት የሚደፋ የሚሰግድ ጥቂት ሰው ነው። እያዩ ይመራመራሉ። በደንገጥ ፍርሃት የለባቸውም። የሰማይ ኃያላን ቅዱሳን መላእክት እንኳን የማያዩትን በፍጹም መደንገጥ እየተርበተበቱ እየተንቀጠቀጡ በግንባራቸው የሚሰግዱለትን ስጦታህን ክቡር ደምንና ሥጋህን በዝምታ አፍጠው ያያሉ። እየሆነ ያለውን እየተደረገ ያለውን ነገር አልገባቸውምና የቅዳሴ ጸበል ሳይገባቸው ይጠጣሉ። ፊታቸውንም እግራቸውንም ይረጫሉ። ከነቆሻሻ ካልሳቸው መቅደስ የገቡ እንደ ምሕረትህ ይቅር በላቸው። መምህራኖችህ እልል በሉ ብቻ ሆነ ስብከታቸው። በየሚዲያው እየዞሩ ዝናን ናፈቁ። ሳንቲም በጮህበት ቦታ ይጮኻሉ። ያልኖሩትን ወንጌል ይሰብካሉ። ስብከታቸውን በሶሻል ሚዲያ ገንዘብ ማስገኛ እንጂ ፍሬ ለማፍራት የሚያገለግል ጥቂት ነው። ብዙዎች እናውቃለን ይላሉ፣ የእግዚአብሔርን መልእክት ያቃልላሉ። ሳይገባቸውና ሳይመረምሩ በአፋቸው መጥፎ ቃል ወጣ። ከአንተ ለመሆኑ አንተን እንኳን ለመጠየቅ ልቦ ያሰበ ጠፋ። ጸጋ መንፈስ ቅዱስ የለም፣ በእውቀትና በፍልስፍና ተሞልተዋልና። ስብከታቸው፣ ንግግራቸው የብዙዎቹ ምንፍቅና ፖለቲካ ሆነ ገድላትን ድርሳናትን ይንቃሉ። ምንም ሳያውቁ በባዶ እንደ አዋቂ ነን ይላሉ። አንዳንዶች ደግሞ የትናንት ጸጋቸው ተገፎ ዘመናዊ ትምህርትና ፍልስፍና ተሞልተው ዛሬ በየመድረኩ በባዶ ይጮኻሉ። በግብዝነት የተሞሉ ሃይማኖትን ከሳይንስ ጋር በማገናኘት የሚያስተምሩ ማጣቀሻቸው የውጭ ኢአማኒ ፈላስፎችን የሚጠሩ የሚያከብሩ ብዙ መምህራን ባዮች ቤትህን ሞልተውታል። በመጽሐፍ ቅዱስ፣ በድርሳነ ኦራኤል፣ በድርሳነ ራጉኤል፣ በራእየ ሳቤላ፣ በራእየ አባ ሲኖዳ፣ በገድለ ቅዱስ ቪክጦር፣ በፍካሬ ኢየሱስ ታላቁ ልጅ አባ ጊዮርጊስ ዘጋስጫ በጻፈው መጽሐፈ ምስጢር እንዲሁም በሌሎች መጽሐፍት ስለ ኢትዮጵያ የተጻፉትን ትንቢቶች ክደው በዶክተርነትና ምሁርነት ካባ ተጀቡነው ትንሣኤ የለም፣ ገና ነው፣ ሺህ ዘመን የሚባል ትንሣኤ የለም፣ አውሬው እየመጣ ነው፣ ሐሳዊ መሲህ ሊገለጽ ነው፣ ከዚህ በኋላ ምጽአት እንጂ የኢትዮጵያ ቤተ ክርስቲያን ትንሣኤ የላትም በማለት በማስተማር ልጆችህን አጠፉ። ሰባኪና መምህር ለመሆን በእውነትና በመንፈስ የሚያስተምሩትን በየገዳሙ ያሉትን አባቶቻቸውን ትተው ብዙ ሺህ ዘመን ያስቆጠሩ ብራና መጽሐፍትን ንቀው በስኮላርሺፕ ወደ አሜሪካ፣ ባቢሎን፣ ጀርመን በመሄድ የተበረዘ ትምህርት ተመርዘው ይመጣሉ። ልጆችህንም እየመረዙ ይገኛሉ። መምህራኖችህ ሊቃውንቱ የቤተ ክርስቲያን ችግር መከራን ለማስቆም ከመንግሥት ተስፋ ያደርጋሉ። ዛሬ መቻቻል ይሰብካሉ። በምህላ በጾም ከአንተ መልስ ቃል ከገባህላቸው ቅዱሳን መልስ ማግኘት ዳገት ሆነባቸው። ሊቃውንት መምህራን እየተባባሉ ባዶ ከንቱ ነገር ይሰራሉ። መፍትሔው ከራሳቸው ዕውቀት ከሲኖዶስ ከቤተ ክህነት ውስጥ ባሉ አባላት እንደሚመጣ እንደሚስተካከል በተጠየቁ ቁጥር ያወራሉ። በኋላ የዓለም ጥበብ ዕውቀት ሳይንስን ከንቱ መሆኑን ሲያውቁ ወደ አንተ ሊመለሱ ነገር። እባክህን በእውነትና በመንፈስ የሚያስተምሩ የሚኖሩ ውድ ልጆቼን መልስልኝ፣ ናፍቀውኛል። የተከበሩ የተዋሕዶ አርበኞች ዋጋ የከፈሉ አባቶቻችን ተረሱ። ስማቸውን እንኳን የሚጠራ ጠፋ። ስለ ቀናች ስለ ተዋሕዶ ቤተ ክርስቲያን ብዙ የሆኑላት በየመድረኩ ከካህዲያን ጋር ከመናፍቃን ጋር መልስ እየሰጡ የሊቃውንትን ጉባኤ የመሩ ካህዲያንን በተሰጠው ክህነት የገዘቱ ከጳጳስ እስከ ቤተ ክህነት እስከ ቤተ መንግሥት ፊት ቁመው ስለ ተዋሕዶ ሃይማኖት የታገሉ ቁመው የመሰከሩ እውነቱን የተናገሩ ስለ ኢትዮጵያና ስለ ሃይማኖታቸው በየእስር ቤቱ የተንከራተቱ የእግዚአብሔርን መልእክት የተነገራቸውን የጻፉ ለኢትዮጵያ ብሩህ ተስፋ ሲናገሩ እንደ ወንጀለኛ ያሳድዷቸው ብዙ የቁርጥ ቀን ልጆች ተረሱ፣ ተናቁ፣ ተሳደዱ።
በገዛ ቤታቸው የራሳቸው ሰዎች ጠላት ሆነው ተነሱባቸው። የሚናገሩትን የሚሰማ ጠፋ። በራሳቸው በቤታቸው መኖር ከበዳቸው። በያሉበት ልጆችህን አስባቸው። ከሲኖዶስ ቤተ ክህነት በመቅደስ የተሰበሰቡ ጅቦች ዛሬም ጌታዬ ልጆችን እያሳደዷቸው ነው። ትናንት ቤትህ ቁመው ሲሰብኩ የነበሩ ዛሬ የመንግሥት ታማኝ አገልጋይ ሆነው ስለ ሰይጣን ክብር ያወራሉ። በማኅበር በቡድን በዘር ተከፋፍለው የአንተን ሰዎች ያሳድዳሉ። መልእክታቸውን፣ መጽሐፍታቸውን፣ ትምህርታቸውን አይቀበሉም፣ ይቃወማሉ፣ ያሳድዷቸዋል። እንደ መናፍቅ እንደ ፖለቲከኛ እንዲቆጠሩ ከመንግሥት ጋር ያጋጫሉ። ሆዳቸው አምላካቸው ግብዞች ከሃዲዎች በዙሪያዬ ከበዋል። ሥራቸው ሸቶኛልና ልጆቼን መልስልኝ። በክብረ በዓላት በታቦት ፊት ታቦቱን አቁመው ሕዝቡን በፀሐይ አቁመው ገንዘብ ይሰበስባሉ። ስለ መስጠት ጥቅስ በማሽጎድጎድ ሕዝቡን በንስሐ መመለሱ ሳይሆን የሚያሳስባቸው የሚገባው ገንዘብ ብቻ ነው የሚያስጨንቃቸው። ኮሚሽን የከፈሏቸውን የቤተ ክህነትና የሲኖዶስ ሰዎች ብፁዕ አባታችን እየተባባሉ እርስ በርስ ይሞጋገሳሉ። አቤቱ መከራዬ ብዙ፣ ችግሬም እንደ ባሕር እንደ ውቅያኖስ የበዛ፣ ቤትህን አስብ፣ ቅን ፍርድ ፍረድልኝ። ጳጳሳት፣ ካህናት፣ መነኩሴዎች ዓይኔ ናቸው ያልካቸው ዓይንህን ወጉህ። ዓይኔ ያልካቸው ዛሬ ከቤቴ የሉም። ዓይኔ ያልካቸው የመንግሥት ዓይን ሆነዋል። ዓይኔ ያልካቸው ዛሬ መናፍቃኔ ከሃዲያን ዓይን ሆነዋል። ዓይኔ ያልካቸው ዛሬ ቅባ ጸጋ እያሉ ቤተ ክርስቲያንህን እየረገጡ ሂደዋል። ዓይኔ ያልካቸው ዛሬ መተተኛ ሆነው ልጆችህን አሳደዷቸው። ዓይኔ ያልካቸው በዘር የተከፋፈሉትን ነው ወይ ጌታ ሆይ? ግን ጌታዬ ሆይ ዓይኔ ያልካቸው የቀደሙትን ነው ወይስ ያውኖቹን ነው? ጌታዬስ ለዚህ መልስ አለህና ቅን ፍርድህን እጠብቃለሁ። መነኩሴዎች ከተማ ገብተዋል። ካህናት ከታቦቱ ፊት ለመንግሥት ያገለግላሉ። ይሄ መንግሥት የኛ ነው፣ ይሄ ሹመኛ ይጠቅመናል፣ የኛ ነው ይባባላሉ። ሆዳቸው አምላካቸው ሆኗል። ገንዘብ ወዳለበት ልባቸው ሸፍቷል። ክህደትን፣ ኑፋቄን መርጠዋል። የቤተ ክርስቲያን ፍቅር የላቸው፣ ቅድስና ርቋቸዋል። ቢራቸውንና አረቂያቸውን ገልብጠው ማኅሌትና ሰዓታት ቆምን ይላሉ። ማታ በዜማ አመሰገንህ ይላሉ። ቀን ለልጆችህ መተትና ተንኮል ድግምትና አስማት ሲሰሩ ቅጠል ይበጥሳሉ። ልጆችህን ያሳብዳሉ፣ ያሳድዳሉ። ከሥራቸውና ከትዳራቸው ያፈናቅላሉ። ገንዘባቸውን ይሰልባሉ። ከሰይጣን ጋር መሐላ ይፈጽማሉ። ልጆችህ ሀገር ለሀገር ጸበል ለጸበል ተንከራተቱ። አቤቱ አምላኬ ሐዘኔን ተመልከት። የልጆችህን በየጸበሉ ያሉትን እምባቸው ከበደኝ። እምባቸው ልቤን አደማው። እምባቸው በላኝ። እንድናለን ብለው ተስፋ አድርገው ጠዋት ማታ ያለቅሳሉ። መቼ እንድናለን፣ መቼ ሰው እንሆናለን ይሉኛል። ማዳን አትችይም እንዴ? የገሃነም ደጆች አይችሉሽም አልተባልሽም ይሉኛል። ብዙዎች በቤትህ ተስፋ ቆረጡ፣ ብዙዎች ራቁኝ። ጥቂቶች ደግሞ በአንቺ ተስፋ አንቆርጥም ብለው በአንተና በልዑል በድንግል ማርያም ተስፋ አድርገው ዛሬም ከኔ ጋር መከራውን እየተቀበሉ አሉ። ጌታዬ አምላኬ ሆይ ልጆችህን አስባቸው፣ ተስፋ ስጣቸው፣ ለደጉ ዘመንም ምልክት አድርግባቸው። ጳጳሶች፣ ካህናቶች ቤት ስትቃጠል ዝም አሉ። ልጆችህ አገልጋዮች እንደ በግ ሲታረዱ አልሰማንም አሉ። ማስረጃ የለንም አሉ። ሕዝቦችህ ሲያሳድዷቸውና ሲጨፈጭፏቸው እንዳላዩ ሆነው ከመግለጫ ከማውጣት ውጪ ለሆዳቸውና ለፍርፋሪ ያደሩ ጅቦች ከበቡኝ። ራስ ራሴን መቱኝ፣ ጎን ጎኔን ወጉኝ፣ ክብሬን አዋረዱ። ለወንበዴ ለመናፍቅ ለባንዳ አቃለሉኝ፣ ለጠላት አሳልፈው ሰጡኝ። የቤትህን ገንዘብ አስራት በኩራቴን ዘረፉኝ። ደጋጎቹን አሳደዷቸው፣ አራቋቸው። በዘር ተሰባሰቡ። ውስጥ የሚደረገውን አይተው ብዙዎች ጥለውኝ ኮበለሉ። ብዙዎች ለፈተና ወደቁ። ጸጋቸው የተገፈፈ ቅድስና የሌላቸው ሹመትን ብቻ የሚወዱ ከተማ የመነኑ ኑፋቄና ክህደት የሚወዱ ጠማሞች፣ ሆዳሞች ልብሳቸውና ልባቸው የጠቆረ ልጆቼን ሳይሆን ራሳቸውን የሚያሰማሩ የቀን ጅቦች ከበቡኝ።
ፈጣሪ ሆይ በመከራ ሁሉ ያጸናሃቸውን ያዘጋጃቸውን ደጋግ ልጆችህንና አገልጋዮችህን ላክልኝ። መነኩሴዎችህ ከቤትህ ወጡ፣ በከተማ መነኑ፣ 70 ሳንቲም ፍለጋ እጃቸውን ዘረጉ። ቅድስና፣ ጾም፣ ጸሎትን ጠሉ። እየዞሩ መብላትን፣ ስካርን ሥራቸውና ትሩፋታቸው አደረጉት። ግን አንተ የመረጥካቸው አንተ ያስቀመጥካቸው እንዳሉም አውቃለሁና ጳጳሶች እኔን ከረሱኝ ቆይተዋል። በክህደት በኑፋቄ ታጥረዋል። መንግሥትን ያገለግላሉ። የውጭ የካቶሊክና የሳይጣን ልጆች እጅን ይነሳሉ። ስቃጠል ዝም አሉ። ልጆችን ሲያሳድዱ ከቤትህ በር ላይ ሲገደሉ ሲፈናቀሉ በየበረሃውና በየጫካው እንደ ወንጀለኛ ተሰደዱ። ያንተ ልጆች ስለሆኑ በአንተ የባሕሪ አምላክነት እግዚአብሔርነት ስላመኑ በአንገታቸው የማዳኛችንን መስቀል ምልክት ስላደረጉ ተገደሉ፣ አሳደዷቸው። ይህ ሁሉ ሲሆን ዝም ይላሉ። ሆዳቸውን፣ ገቢያቸውን፣ ሥልጣናቸውን ሲነካ ብቻ ይጮኻሉ። አይተው እንዳላዩ ሰምተው እንዳልሰሙ ይሆናሉ። አሕዛብ ቀንበራቸውን ሲያበዙ ለመንግሥት ወግነው ቆሙ። ከመናፍቃን ጋር ተባብረው በቤትህ ተሰባስበው ለጸሎት ቆምን አሉ። ከመናፍቃን ጋር ተባብረው ተሳለቁብኝ። ለአንድ አዝማሪ ግን መግለጫ ድምፃቸውን አሰሙ። በዙሪያዬ በዝተው ሽባ አደረጉኝ። መሠረቴን አናወጧቸው። ልጆቼን ለነጣቂ ተኩላ አሳልፈው ሰጧቸው። በቅባት በጸጋ በተሐድሶ ተባይ ተወረርኩኝ። ምስጢሬን ክብሬን ለከሃዲ አሳልፈው ሰጡብኝ። ቤተ ክርስቲያን እንሥራ ይላሉ። መሥራታቸው መልካም ነበር። በዚህ ደስ ይለኛል፣ አንተም ደስ ይልሃል። ጥሩውን ቤተ ክርስቲያን አፍርሰው መቅደስህ የሆነውን የሰውን ልጅ አፍርሰው ቤተ ክርስቲያን እንሥራ ማለታቸው ግን ደስ አይለኝም። በኮሚቴ ይሰባሰባሉ። ከሕዝቡ ገንዘቡን ብቻ ነው የሚፈልጉት። አስተምረው አራያ ሆነው ሕዝቡን መጀመሪያ አላነጹትም። በዘረኝነትና በጥላቻ መለያየትን ሰብከው አሳደጉት። ሚስጥረ ቤተ ክርስቲያን ሳይነግሩት ቤቱን ሰሩት። በየቦታው ትልልቅ የሚያምር ሕንፃ አድርገው ሰሩኝ። ግን ከፈረሱ ጋሪው ቀደመ እንደሚባል ልጆቼ በቤቴ የሉም። ትልቅ አድርገው አሳምረው ሰርተውት ሕዝቡ ቤቴን ሰርቶት ቤቱ ግን ባዶ ነው። ሰዓታቱ፣ ዋዜማው፣ ቅዳሴው ያለ ሕዝብ ይሆናል እንዴ? እኔ ልጆችን ነው የምፈልገው። አገልጋዮችህም ብዙዎች አካላቸው እንጂ ልባቸው ርቋል። በቅንነትና በመልካምነት የሚያገለግሉኝ ጥቂት ብቻ ቀርተውኛል። አቤቱ ልመናዬን ስማ፣ የአገልጋዮችህን የሕዝብህን ልብ መልስ። ዛሬ አምላኬ ኢየሱስ ክርስቶስ ሆይ በቤተ ክርስቲያን ላይ ልጆችህም አገልጋዮችህም እምነታቸውን ቀነሱ። ብዙዎች ለቤተ ክርስቲያን ደስ እያላቸው እንዳልሞቱልኝ ዛሬ ብዙዎች ሊያጠፉኝ ሊገድሉኝ ከበቡኝ። ክብሬን አቃለሉ። መታደስ አለባት አሉ። እንደ ቆሻሻ ካቶሊክ ትሁን ብለው ወሰኑ። ብዙዎች በቤተ ክርስቲያን ተስፋ ቆረጡ። ጠላት ሳይዘጋኝ የራሴ ሰዎች በበሽታ አሳበው ቤተ ክርስቲያን ትዘጋ ተባባሉ። ከበሽታ ከሕመም ከደዌ ከቸነፈር ከእልቂት ከጦርነት ከዲያብሎስ ትብተባ የገሃነም ደጆች የማይችሏት በደምህ የመሠረትካትና ያቆምካት የኢትዮጵያ ሕዝብ ሥጋዊውን መንፈሳዊውን ለብዙ ዘመናት ያስተዳደረች ዛሬ ጉንፋን መጣ ብለው መድኃኒቲቱን ቤተ ክርስቲያን ትዘጋ አሉ። በሕዝቡ ታቦት ላይ መስቀሉ ላይ ያለውን እምነታቸውን አጠፉት። ብዙዎቹ የቤተ ክርስቲያንን ክብሯን መድኃኒቷን በሳሙናና በማክስ በአልኮል ለወጡት። ጥቂቶችም ወደ እኔ በእምነት ቀረቡኝ። እስቲ ከቤተ ክርስቲያን ወጥተው ርቀው ሕይወት ያገኙ እንደሆነ እስቲ አንተ ንገረኝ። የለመኑህን የማትረሳ ያለህ የምትኖር አልፋና ኦሜጋ የድንግል ማርያም ልጅ መድኃኔ ዓለም በአንተ እምነቴ ጽኑ ነው። ተስፋዬ በአንተ ነው። ከተመረጡት ቅን አገልጋዮች በስተቀር ብቻዬን ቀርቻለሁ። ይህች ሀገር መሪ ቤተ ክርስቲያንም ደግ አባት የላትም። የቀደሙትን ደጋግ ቅዱሳን አባቶችና እናቶች ያን መልካም ሕዝብ መልስልኝ። እነዛን በወርቅና በዕንቁ የሠሩኝን ታማኞች አንተን የሚወዱህን መልስልኝ። በረከትና ድህነት፣ ፍቅር፣ አንድነት የተሞላውን
ያንን የቀደመውን ቤቴን መልስልኝ። አንተን ያስደሰቱህን እኔን ያስከበሩኝን የቀደሙትን ሕዝቦች መልስልኝ። የአሁኖቹን ልባቸውን መልስ። ሃይማኖታቸውን፣ ክብራቸውን፣ ቅድስናቸውን፣ ታሪካቸውን አላወቁትምና ቢያውቁትም ክደውታልና። እነዛ ግን ከርቀት ሲያዩኝ ከፈረሳቸው ወርደው ኮፍያቸውን አውልቀው ጋቢያቸውን አጣጥለው ሰላም ለኪ ቅድስት ቤተ ክርስቲያን አምሳለ ኢየሩሳሌም ብለው በትሕትና የሚሳለሙኝን በክፉም በደጉም የትም ሲጓዙ ታቦት ይዘው የሚጓዙትን ወርቅና ልዩ ልዩ ስጦታዎች እጅ መንሻ የሚሰጡኝን ቤተ ክርስቲያንን አስውበው አሳምረው የሚሰሩትን ራሳቸውንም ሕዝቡንም በቀናው መንገድ የሚያሰማሩትን ደገኛ ነገሥታትንም መልስልኝ። እንዲህ እያለች የኢትዮጵያ ተዋሕዶ ቤተ ክርስቲያን ልመናዋን ጸሎቷን በእንባ እያፈሰሰች ወደ ፈጣሪዋ አብዝታ ጮኸች። እጇን ዘረጋች፣ ብዙ አለቀሰች፣ ብዙ ተጨነቀች። ጠላቶቿ በርትተዋልና አመድ አፋሽ ሆናለችና ክብሯና ምስጢሯ አልገባቸውምና ብዙዎች የእናት ጡት ነካሽ ሆነዋልና የበሉበትን ወጨት ሰባሪ የተማሩበትን መጽሐፍ ቀደዋል። የወላድ መሃን ሆናለች። የልጅ ቁጥር ብቻ ሆኖባታል። የተማረውም ያልተማረውም ደነቆሩባት። ጠላት ሲተባበሩ ልጆቿ ዛሬም በዘርና በነገድ በቡድን በፖለቲካ በዓለም ቅራቅንቦ ይጣላሉ። መከራዋ በዝቶ ዛሬ ነገ ይመለሳሉ፣ ልብ ይገዛሉ ብላ ለዘመናት አለቀሰች፣ ቆየች። የሚሰማት የሚመለስ ጠፋ። ሁሉ በደሉ። ክፋታቸው እየጨመረ ከሰው ተራ ወጡ። መተተኛ ሆኑ። የቤተ ክርስቲያን ክብር የማይገባቸው ፍቅሩ የሌላቸው ነጠላ ለብሶ በር ተሳልሞ መመለስ የክርስትና የመጨረሻው ጥግ አድርገው ቆጠሩት። አወቅን ሲሉ ደነቆሩ። ሁሉም አዋቂ ነን ይላል። ዛሬም እንደ መናፍቅ ቤተ ክርስቲያንን ይወጋሉ። ዛሬም ከከንቱ ሳይንስ ጋር ያወዳድሯታል። ስለዚህ ጭንቋ፣ መከሯ፣ ሐዘኗ ሲበዛ እንደ ራሔል አለቀሰች። ለሺህ ዘመናት በመጽሐፍ ቅዱስና በተለያዩ ድርሳናት ገድላት የተጻፈው ትንቢት ቀን እንደደረሰ ባወቀች ጊዜ ከፈጣሪዋ መልስ ፈለገች። ስለዚህ አብዝታ ጮኸች። የሰማይና የምድር ፈጣሪ ወልደ አብ ወልደ ማርያም አልፋና ኦሜጋ ኢየሱስ ክርስቶስ እናቱና እልፍ አላፍ ቅዱሳን መላእክትን አስከትሎ ወደ እሷ በምስጋና ወረደ። ጌታም የተዋሕዶ ቤተ ክርስቲያንን እየተመለከተ እንዲህ አላት፣ ሰላም ላንቺ ይሁን። ስለምን እንደዚህ አብዝተሽ ታዝኛለሽ? ስለምን እንደዚህ አብዝተሽ ተጨነቀሽ? ትናንትም ዛሬም ነገም ሁሌም ከአንቺ ጋር ነኝ። ዓይኔን ካንቺ አላነሳም፣ ፊቴንም አላዞርም። በደሜ የመሠረትኩሽ የገሃነም ደጆች የማይችሉሽ እስከ ሞት አብዝቼ የወደድኩሽ ቅዱስ ሥጋዬ ክቡር ደሜ የሚፈተትብሽ ስሜ የሚጠራብሽ የምመሰገንብሽ በእኔ በእናቴ በቅዱሳን ስዕላት የተጌጥሽ መቅደሴን ቤቴን እንዴት እረሳሻለሁ አላት። ቅድስት ቤተ ክርስቲያንም አለቀሰች፣ እንዲህም አለችው፣ አዎ ጌታዬ አምላኬ ሆይ እንደማትረሳኝ አውቃለሁ። ፍርድህ ቅን እንደሆነም አውቃለሁ። ስለዚህ ወደ አንተ ጮኽኩኝ። በትንቢት የተጻፉት ጭንቅ ጊዜ ሲመጣ ተጨነቅኩኝ። ለእኔም ለቅዱሳን ቃል የገባህላቸውን ሳስብ ተስፋ አደረግኩ አለችው። ጌታም ልመናሽን ሰማሁ፣ ለጥያቄሽም አደመጥኩ፣ ልመልስልሽም ቃልም ልገባልሽ መጣሁ አላት። እነሆ አንቺ የተዋሕዶ ቤተ ክርስቲያን የመከራ ዘመንሽ እየቀረበ ነው። ጠላቶችሽ ከበው ያስጨንቁሻል። በውስጥም በውጭም ያሉ ውሾች ይወጉሻል፣ ያሳድዱሻል፣ ያፈርሱሻል፣ ልጆችሽን ያጠፋሉ። ብዙ አብያተ ክርስቲያናትና ገዳማትንም ያቃጥላሉ፣ ያጠፋሉ። ብዙ ሰማዕታትንም አገኛለሁ። በኢትዮጵያ ሰውም ምድሩም ይጨነቃሉ። ጠላቶችሽ ዙሪያሽ እየዞሩ እየጮኹ ነው። አንቺን ግን ማጥፋት አይችሉም። አንቺን የሚያሸንፍ ምድራዊ ኃይል የለም፣ የሚችልሽም የለም፣ ከፊትሽም የሚቆም የለም አላት። እነሆ የፍርድ ቀን ደረሰ። ያንቺ የሆኑትን ካልሆኑት፣ ደጉን ከመጥፎው፣ የወጉሽን ከተወጉልሽ የምለይበት ቀን መጥቷል። እውነት እውነት እልሻለሁ፣ የወጉሽ ያሳደዱሽ ልባቸው ጠማማ፣
ቅድስናና ንጽሕና የሚጎላቸው አሕዛብ መናፍቃን በተለያየ መቅሰፍት ይጠረጋሉ። ድጋሚም አታያቸውም፣ አትሰሚያቸውምም። ለአንዴና ለመጨረሻ ጊዜ ይጠፋሉ። በፈርዖን በሶዶምና በጎሞራ በኖኅ ጊዜ ያደረግኩትን አስቢ። ጽዳቴን ከቤቴ ጀምራለሁ፣ ሁሉም እንደ ሥራው ከፍለዋለሁ። ከጳጳስ እስከ ምእመን አጸዳለሁ። የመረጥኳቸውን በግንባራቸው ላይ ምልክት ያደረግኩባቸውን አስቀራለሁ፣ ለትንሣኤውም አሻግራቸዋለሁ። የዲያብሎስ ልጆች ግን ሁሉም ይጠፋሉ። የብርሃን ልጆች አስቀርልሻለሁ። ወደውሽ የማይጠግቡሽ የማይሰሎቹሽ በቤትሽ ተመላልሰው እኔንም ወደው አመስግነው የማይጠግቡ ተንኰልና ዘረኝነት የሌለባቸው ንጽሕናንና ቅድስናን የሚወዱ የዋህ ቅን ታዛዦች ልባቸው የተሰበረ ደጋጎች ሕዝቦችን አመጣልሻለሁ። ጠዋት ማታ በቤትሽ የማይጠፉ ቅዱስ ክቡር ሕዝብ እሰጥሻለሁ። በብርሃን ልጆችሽ ትከበቢያለሽ። የወደድኳቸውና የመረጥኳቸው አባቶች፣ ካህናት፣ መነኮሳት፣ ዲያቆናት በቀናቸው ይከቡሻል፣ ክብርሽንም ለዓለም ይገልጻሉ። የተባረኩና የተወደዱ ንጉሥና ጳጳስ እሾምልሻለሁ። በዓለም ሁሉ በወርቅና በዕንቁ ቅድስት ቤተ ክርስቲያንን ይተክላሉ። እስከ ዛሬ ያየሽውን ድጋሚ አታዩም። ዓለምን በብርሃን የሚያበሩ የብርሃን ልጆች ለዓለም ብርሃን ሊሆኑ ቀናቸውን እየጠበቁ ነው። በእነዚህ ዕንቁ ልጆችሽ ኢትዮጵያና ተዋሕዶ ቤተ ክርስቲያን ለዓለም ሁሉ ብርሃን ይሆናሉ። በዛ ዘመን ኃያላን አገራት የሚባሉ አይኖሩም። አሜሪካ ባቢሎን ከነአገልጋዮቿና ከታመነችበት መሳሪያዋና ስልጣኔዋ ጋር ትወድቃለች። አንዲት ኃያል አገር ኢትዮጵያ፣ አንዲት ኃያል ሃይማኖት ተዋሕዶ ቤተ ክርስቲያን ብቻ ዓለምን ይገዛሉ። መናፍቅና አሕዛብ የለም። አንድ ሃይማኖት፣ አንድ ዓለም፣ መልከ ብዙ አንድ ሕዝብ ይሆናል። በዛ ዘመን ጥል፣ ክርክር፣ ዘረኝነት የለም። ፍቅር፣ አንድነት በቤትሽ ይሞላልሻል። በዛ ዘመን መንግሥት አይገፋሽም። አንቺ የዓለም ብርሃን ነሽ። ኢትዮጵያ የዓለም ብርሃን ናት። ተዋሕዶ ቤተ ክርስቲያን የሥጋዊውም የመንፈሳዊውም አስተዳደር ባለቤት ትሆናለች። ለሺህ ዘመን ትመሪያለሽ። በዛ ዘመን ካቶሊክ፣ ቅባት፣ ጸጋ፣ ተሐድሶ በቤትሽ የሉም፣ ከምድረ ገጽ ይጠፋሉና። እነሆ ከቀደመው ክብርሽ በላይ ክብርሽ ይመለሳል። መልካም የሚፈርድ ደገኛ ንጉሥ የአንበሳ ልጅ በቤትሽ አስነሳልሻለሁ። ይህን ለዘመናት በልብሽ ስትጠብቂውና ስታስቢው ኑረሻል። እውነት እውነት እልሻለሁ፣ ቃሌን የማላጥፍ አምላክ ነኝ። የሚፈጸምበት ጊዜ እጅግ እየቀረበ ነው። ሁሉም እንደ አዲስ ይጀመራል። በዓለም ከዚህ በፊት ያልነበረ ወደፊትም የማይኖር አዲስ ሥርዓት ይቋቋማል። ሕዝብሽን ይሰበስባሉ፣ አንቺን ይከቡሻል፣ ያስከብሩሻል። የናቁሽ አገራት፣ መንግሥታት፣ ሕዝቦች ወደ አንቺ ይመጣሉ። ዓለምም በአንቺ ልጆች፣ እኔ በመረጥኳቸው ልጆች ትመራለች። ደስታና ፍስሐ፣ ፍቅርና ሰላም በሰው ዘር ሁሉ ይሆናል። ሕዝቡ ከአንቺ አይርቅም፣ አንቺም አታርቂያቸውም። የበረከት ዘመን አመጣለሁ አላት። በመጽሐፍ የተጻፈውን አስቢ። ኢትዮጵያ አሁን ካለችበት ጨለማ ነፃ የምትወጣ ሀገር እንደሆነች ተጽፏል። በርቺ። አሁንም በዙሪያሽ የወደድኳቸውን መልእክቴን የሚያስተላልፉ የእኔ ልጆች አሉ፣ የሰወርኳቸውም አሉ። እንዴት ቤቴን ያለ ሰው ተዋለሁ? እኔም አውቃቸዋለሁ፣ አንቺም ታውቂያቸዋለሽ፣ እነርሱም ያውቁኛል አላት። ቅድስት ቤተ ክርስቲያን የጌታን ፍርድ ሰምታ በደስታ አለቀሰች። ለአብ ምስጋና ይገባል፣ ለአንተም ለወልድ ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል። ፍርድህ ቅንና እውነተኛ ነው፣ አቤቱ ምስጉን ነህ እያለች አብዝታ በደስታ አለቀሰች፣ አመሰገነች። በሰማይ ያሉት ቅዱሳን መላእክት፣ ጻድቃን፣ ሰማዕታት ሁሉ ፍርዱን ሰምተው እጅግ አደነቁ። በግንባራቸው ወድቀው ሰገዱ፣ አመሰገኑት። ብዙ ደስታ፣ ብዙ ፍስሐ ሆነ። የተዋሕዶ ቤተ ክርስቲያን እንባዋን ጠረገላት። ቤተ ክርስቲያንም እጅግ ደስ አላት። እሷ ያችን ቀን በተስፋ በልቧ ይዛ ትጠብቃለች። የአብርሃም የይስሐቅ የያዕቆብ አምላክ የቅዱስ ሚካኤል የቅዱስ ገብርኤል አምላክ የሰማዕቱ ቅዱስ ጊዮርጊስ የሰማዕቱ ቅዱስ ቴዎድሮስ አምላክ የተክለ ሃይማኖት የአቡነ ሀብተ ማርያም የቅድስት ክርስቶስ ሰምራ የቅድስት ፍቅርተ ክርስቶስ
የነ ቅድስት ጸበለ ማርያም አምላክ፣ የመልከ ጼዴቅ አምላክ፣ የአጼ ሰንደቅ ዓልማ አምላክ፣ የንጉሥ ካሌብ ቅዱስ ላሊበላ፣ የቅዱስ ናዕኩተ ለአብ፣ የይምርሃነ ክርስቶስ አምላክ ምስጋና ይድረሰው። ለብርሃን እናት ለወልድ እናት እማ አምላክ የፀሐይ መውጫ የመድኃኒት እናት ለግሸኗ ማርያም ለጻድቃኔ ማርያም ለአማሻዋ ማርያም ክብር ምስጋና ይድረሳት። አሜን።